ወንድም አለም ምንም አታስብ፣ አትጨነቅ ስለሷ። ትናንትና የጓደኛዬ ሚስት እንዲህ ስታረግ አየኋት። ምን ልበል ብዬ በለቀኩት ቪዲዮ ያልደወለ ጓደኞቼ የሉኝም፣ ሁሉም ደወለልኝ። ግን ከደወለልኝ ጓደኞች መሀል አንዱን ልንገራችሁ ምን እንዳለኝ። በጣም ስለጨነቀው ነው በእውነት። አሁን ይሄን ቪዲዮም ልቀቀው ስላለኝ ነው እምለቀው። ደወለልኝና በእሌ በጣም ጨንቆኝ ነው እምደውልልህ አለኝ። ምን ነው አልኩት። ልጄ ትንሽ ትንሽ አፉን የፈታ ነው፣ ትንሽ ትንሽ በቃ መናገር እንትን ይለዋል። እና የሆነ ቀን ቤት ስሄድ ምን አለኝ መሰለህ አለኝ። እሺ አልኩት። አባ አንድ እኮ የሆነ ባለ ባጃጅ እኮ መጥቶ እማዬን ጅል ባልሽ ሩዝ አላመጣም እንዴ አላት። ፓስታ ስትሰጠው ፓስታ አይወድም መሰለኝ፣ አንተ ጅል ነህ እንዴ ምናምን ይለዋል። ቤተሰብ አስቡት፣ ይህን ነገር ሰማው እና ምን ልበል ጨንቆኛል። በሆዴ ነው የያዝኩት። ስራ ሁሉ አስጠልቶኛል። በፊቱ በቃ በወር 2-3 የሚሄደውን አሁን ምንም አልሄደም። እምውለው ዱከም ነው፣ እምውለው ሞጆ ነው። ቤት ልጁ ተወልዷል። በመሀል ይሄ ልጅ እንደዛ አለኝ። ምን ላድርግ ጨነቀኝ ብሎ አማከረኝ እና ውስጤን የነካኝ ነገር እኔ ምንም አምነህ ኑር ነው የምለው። ምክንያቱም ሁሉም የሰራውን ነው የሚያጭደው። እኔ ያጋጠመኝን ነገር ታሪክ ስደት ሂጄ ምናምን ቆይ ቀጣይ ቪዲዮ ላይ እለቀዋለሁኝና ወገን እኔ የምለው እንደዛ ነው። ዝም ብለህ ኑር። ሁሉም የሰራውን ስለምታገኝ ሁሉም እጅ ለአንድ ቀን ይጥላታል። ገብቷል? ልጁ ባለ ባጃጅ ነው። ፓስታ ስትሰጠው ልክ እሱ ሲወጣ ፓስታ ስትሰጠው ጅል ባልሽ ሩዝ አላመጣም እንዴ ከጅቡቲ ምናምን ይላታል። እና አባዬ አንተ ጅል ነህ እንዴ ይለዋል። ልጁ ገብቷል? ባል መሆኑን ያውቃል። የእሷ ባል የእሷ አባት መሆኑን ያውቃል። እና በጣም ከባድ ነው። ቤተሰብ እስኪ እኔ ምንም አምነህ ነው እጅ እስከሚጥላት ነው የምለው። እናንተስ ምን ትሉታላችሁ? ቤተሰብ የሆነ ነገር ምክር ጣል አድርጉለት። አመሰግናለሁ።